ክብራትና ክብራን አድማጮቼ እንዴት ናችሁልኝ? እንግዲህ ትናንትና ስድስትን አስደምጫችኋለሁ ከ1966 እስከ 2003 ዓመተ ምህረት ድረስ በጋዜጣ ላይ ሲወጡ የነበሩትን የጋሽ ስብሐት ገብረ እግዚአብሔርን መጣጥፎች በአንድ ሰብስቦ ከያዘው የትረካ ጥበብ ከተሰኘው መጽሐፍ ላይ ዛሬ ደግሞ አምስትን አነብላችኋለሁ። 5 ገጽ 103 ላይ ይገኛል። ሂትለር እና ሞሶሎኒ። እነዚህ ሁለት የሰይጣን ቁራጮች ዓለምን ለ5 ዓመት ያህል ከቆሏትና ከቀቀሏት በኋላ ሂትለር እንደ እብድ ጀግና ራሱን አጠፋ። ፈሪው ሞሶሎኒ ግን ጦርነቱ ውስጥ ወደ ሌለችበት ወደ ገለልተኛዋ ስዊትዘርላንድ መጠጊያ ሊለምን ሌላ ሰው መስሎ ሲሸሽ የገዛ ሕዝቡ ያዘውና እንደ ጴጥሮስ ወጳውሎስ የሚከተለውን የውሎ ዱዓ እርግማን ፈጸመበት። አርግልኝ ያልኩህን አረክልኝ ወይ? ራሱን ወደ ታች እግሩን ወደ ላይ። እንዲያም ሆኖ የሁለቱም ፍቅረኛሞች ሴቶች ህይወታቸውን ለማዳን እድሉ ሲሰጣቸው ሁለቱም ከባድ ህይወት ፍቅርንና ሞትን መረጡ። ሴት ልጅ ተአምራቷ አያልቅም ይለናል ስብሐት። የሴት ልጅ ተአምራት አያልቅም። ወደ ጓደኝነት ታሪካችን ስንመለስ የኢጣሊያን ጠቅላይ ሚኒስትር ኢል ዶቼ ሞሶሎኒ ህገ መንግስቱንም እየጣሰ ንጉስ ቪቶሪዮ ኢማኑኤልንም እያስቀየመ አበዛው። የሚከተለው ዘፈን በአዲስ አበባ ሲዘፈንለት ጊዜ ዘፈኑ ተተርጉሞለት አሳበደው። ጌታ ሞሶሎኒ የእግዚአብሔር ታናሽ ወንድም ልማትህን እንጂ ጥፋትህን አልወድም። የድሮ ማሽቃበጥ ነበረች። ሞሶሎኒ አንድ ቀን አንድ የሆነ ነገር መርቆ ይከፍት ዘንድ በተወለደው የክብር ዘብ ታጅቦ ወደ አዲስ አበባ ተወሰደ። እዚያ ደርሶ ቢመለከት ዲጆ ቡኖ እንዴት የምትመረቅ ነገር የለችም። የክብር ዘቡም የለ። ትተውት ወርደዋል። ብቻውን ነው፣ እስረኛ ነው። ከጥቂት ቀን በኋላ ሊጠይቀው ሲመጣ ሂትለር ጊዜ ማሳለፊያ ወደ ገጽ 104 ገብቻለሁ። እሺ፣ ጊዜ ማሳለፊያ እንዲሆነው ባለ 24 ቮሊዩም ኢንሳይክሎፒዲያ ገጸ በረከት ትቶለት ሄደ። ሞሶሎኒ ገብቶታል። አንድ በአንድ መጽሐፎቹን ሲያገላብጥ ቁራጭ ወረቀት አገኘ። ጥቂት ሳምንት ታገስ፣ መተን እናስወጣሃለን። ሂትለር እንዳለው አደረገ። ኤልዶቼ ወደ ፈላጭ ቆራጭ ስልጣኑ ተመለሰ። ባልና ሚስት ከአንድ ምንጭ ይቀዳል የምንለው ወደ እነዚህ ሁለት ጭራቆች ሲመጣ ጓደኛሞች ከአንድ የሲኦል ምንጭ ይቀዳል። ሁለቱም የመጨረሻ ውሸታሞች ናቸው። እንዲያውም የሂትለር ማስታወቂያ ሚኒስትር እና የፕሮፓጋንዳ ጂኒየስ የነበረው እግረ ቆልማማው ዶክተር ጎቢልስ ውሸት ብዙ ከመደጋገሙ የተነሳ እውነት ይሆናል ይላል። ጎቢልስ የአድቨርታይዚንግ ነብይ ነው ብሎ የመሰከረው ግን እንደሆነ አልተመዘገበም። ሂትለር ናዚ ፓርቲን ሲመሰርት የቅርብ ሚስጥረኛ ግብረ አበሮቹ በኋላ እያወቁ መርጠው እስከ ሞት ድረስ አብረውት የሚጓዙትን እንኳን የውሸት ስጋ ወደሙ ያሳተፋቸው አይነት የመጀመሪያው አባል የካርድ ቁጥር 1001 ነበረ። ለምን? ሂትለር ከነሱ በፊት ካርድ ያደላቸው 1000 የቆዩ የናዚ አባላት ያሉ እንዲመስላቸው። ከባድ ጥበብ ነው። ሞሶሎኒ ደግሞ በበኩሉ ለህዝብ ሲዋሽ እንዲህ ነበረ። የሥራ ሰዓት አልፎ ህዝቡ ወደ የቤቱ ወይም ወደ የጉዳዩ ሲሰማራ መንገድ ማዕዘን ላይ የሚገኝ ፎቅ ላይ ያለው የሞሶሎኒ ቢሮ እስከ ምሽት 4 እና 5 ሰዓት አንዳንዴም እስከ እኩለ ሌሊት ይበራል። መብራቱ ማለት ነው ቢሮ። ኤልዶቼ ለህዝብ ሲያሰላስል በትጋት ሲሰራ አገልግሎት አቤት መስዋዕትነት ይባልለት ነበር።
ሙሶሎኒ ግን በሰዓቱ አንዳንዴም ከሰዓቱ በፊት ነው ከቢሮው ወጥቶ ወይ ወደ ቤቱ ወይ ወደ ውሽማው ቤት የሚሄደው። ለዘበኛው በስንት ሰዓት መብራት እንደሚያጠፋ ከነገረው በኋላ ወደ ወንበዴዎቹ ጓደኝነት ስንት ሰዓት ላይ መብራት እንደሚያጠፋ ከነገረው በኋላ ወደ ወንበዴዎቹ ጓደኝነት ስንመጣ ሂትለር አይሁድን እንደ ቆሻሻ ጠርጎ ሲያቃጥላቸው ሲግመንድ ፍሮይድ ቪየና ከተማ እየኖረ ሂትለር መጣ። ሙሶሎኒ የፍሮይድ አድናቂ ስለነበረ ሂትለርን እሱን ሰውዬ በነፃ ወደ ስደት ሀገር ልቀቅልኝ አደራ ብሎ ላከበት። ፍሮይድ በጨዋ ደንብ ታጅቦ ለንደን ደረሰ። ቪቫ ኤል ዶቼ አሜን ብሎ ይጨርሳል ስብሐት። እንግዲህ እንደዚህ አይነት ጓደኝነትም አለ። መልካም ቀን ይሁንላችሁ።